በተለየ ቪዲዮ የመጣሁት አንድ ሰው ለማጋለጥ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ዲያቆን ነኝ የሚል አንድ ግለሰብ አለ። ይህ ግለሰብ እንግዲህ ከዚህ በፊት ድቁናውን ያፈረሰ አሁን ደግሞ በፕሮቴስታንት አዳራሽ ውስጥ እየሄደ ፕሮቴስታንቲዝምም እያስፋፋ ያለ እጅግ አደገኛ ግለሰብ አለ። አስቸግሯል። ሁላችሁም እንድታውቁ ስለፈለኩ ነው ዛሬ እዚህ ቪዲዮ ይዤላችሁ የመጣሁት። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ አስደንጋጭና አስፈሪ ሁኔታዎች እየተከሰቱ ነው። በቤተክርስቲያን ውስጥ በድቁና ውስጥ በሰንበት ትምህርት ቤትና በካህናት ውስጥ የተሰገሰቡ ተሐድሳውያን እንዳሉ በርካታ መረጃዎች እየወጡ ይገኛሉ። ይሄ ግለሰብ እንግዲህ አቤል ይባላል። ይሄ ዲያቆን አቤል የተባለው ግለሰብ ድቁናን ያፈረሰና ከዚህ በፊት ዲያቆን ነኝ የሚል ስሙን ዲያቆን ብሎ የሚጠራ ግለሰብ ነው። ይሄን ግለሰብ ከማጋለጣችን በፊት ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። አብራችሁ እንድትቆዩ ጋበዝኳችሁ። እጅግ ወሳኝ ቪዲዮ ነው። ሁላችሁም ላይክ በማድረግ ሰብስክራይብ በማድረግ ሙሉን በማዳመጥ አብራችሁ እንድትቆዩ ጋበዝኳችሁ ማለት ነው። ይህ ግለሰብ ማን ነው? በቤተክርስቲያኖች ውስጥ የተቃጣው እጅግ አደገኛ ተግባር ምንድነው የሚለውን ነገር በስፋት የምናየው ይሆናል። አብራችሁን ቆዩ። እንግዲህ ከላይ በምስሉ ላይ የምትመለከቱት ግለሰብ እንግዲህ ራሱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነኝ ብሎ የሚያስብ ግለሰብ ነው። እንግዲህ ከዚህ ቤትም ማን ድቁና እንደሰጠው ማንን ክህነት እንደሰጠው እስካሁን አልታወቀም ማለት ነው። ለበርካታ ጊዜያት በሶሻል ሚዲያ እንደዚህ ቤተክርስቲያንን ሲያስቸግር፣ ቤተክርስቲያንን ሲተች፣ ቤተክርስቲያንን ሲሳደብ፣ በርካታ የቤተክርስቲያን መምህራኖችን ሲሳደብ የቆየ ልጅ ነው። በሶሻል ሚዲያ እንደምታዩት ወደ 81,000 ተከታይ አፍርቷል ማለት ነው። በትላንትና በዚህ ሳምንት ያደረገው ድርጊት ግን እጅግ ዘግናኝ አደብ ሊይዝ ይገባል በሚል በርካታ ኦርቶዶክሲያን እየወቀሱት ነው የሚገኘው። እስቲ ይሄን ቪዲዮ አዳምጠን እንምጣ። በነገራችን ላይ ፓስተር ዮናታን አክሊሉ ስላንተ ታቦት ቀይ ይሁን ቢጫ ይሁን ምን ይሁን የሚያቀል ነገር የለም። ትዝታው ሳሙኤል ግን ስለሚያቀው ነገር ነው እየተናገረ ያለው። አባቶች ሲናገሩ ምን እንደሚሉ ታውቃለህ? ሺህ ፈሳም አንድ ጎማ አይነፋም ይላሉ። እንግዲህ እዚህ በምስሉ ላይ የምትመለከቱት ማርያማዊት ዘማርያም የሚባል ሰው ካለው ከሃይማኖት ቅናት የተነሳ ብዙ ዲቤቶችን ሲያቀርብ ሰምቻለሁ። በፈለጋችሁት መጽሐፍ ምናምን መጀመሪያ ያንተ አዋቂነት ያንተ መምህርነት እንደ ነገሩ ላሉ ኦርቶዶክሶች ያን ስልም ምንድነው አረብ ሀገር ላይ ምናምን ላሉ ኦርቶዶክሶች ትልቅ መምህር ነው። ከዛ ውጭ ግን ለሚያቅሰው ትንሽ ላነበበ ሰው ይሄ በፈለጋችሁት መጽሐፍ ብለ መታጃጅለው ሰው የለም ብዬ አምናለሁ እንደኔ። ሲቀጥል ግን እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው የሚለው አንገቱ ላይ ማተብ አድርጓል። ዲያቆን ነኝ የሚለው እንግዲህ የሚተቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲክቶክ ላይ የሚያገለግለውን ዘማርያም የተባለውን ግለሰብ ነው። እንግዲህ ዘማርያም ማለት እንዲህ በርካታ ወጣቶችን ያነጸ በቤተክርስቲያናችን ውስጥ ትልቅ ክብር ያለው መምህር ነው። እንግዲህ ዘማርያምን የሚያክል ዕውቀት ያለውን ግለሰብ ለአረብ ሀገር ሴቶች የሚመጥን ዕውቀት እንጂ ለተማረ ሰው የሚመጥን ዕውቀት የለም እያለው ነው። እስቲ እንግዲህ ይሄ ኦርቶዶክስ ዙሪያ ለፓስተር ዮናታን አክሊሉና ለፓስተር ትዝታው ሳሙኤል ያቀረብከው ጥሪ ስለምታውቀው ነገር መሆን መቻል አለበት። በነገራችን ላይ ፓስተር ዮናታን አክሊሉ ስላንተ ታቦት ቀይ ይሁን ቢጫ ይሁን ምን ይሁን የሚያቀል ነገር የለም። ትዝታው ሳሙኤል ግን ስለሚያውቀው ነገር ነው እየተናገረ ያለው። የሚጠቀማቸው አንዳንድ የቃላት ስህተቶችም ቢኖሩ ስለሚያውቀው ነገር ነው እያወራ ያለው። አንተ ደግሞ አታውቀውም። ያንን ነገር ነክታ ላየኸው ምን ይሁን አታውቅም። ይሄ ሰው ደግሞ የሚናገረው ስለሚያውቀው ስለዳሰሰው ነገር ነው። ስጋውና ደሙን ስለፈተተበት ታቦት ነው እየተናገረ ያለው። ይህንን ነገር ምላሽ መስጠት አለበት ብዬ ማምነው አንተ ሳትሆን ይህንን ታቦት ነው ብሎ ቀባሜሮን ቀብቶ የባረከ አባት ከሊቀ ጳጳሳት ጋር ነው እንደዚህ አይነት ምላሽ መመላለስ ያለበት። ሲቀጥል ግን እንደዚህ አይነት ሰዎች ደግሞ ዲቤት እንደማይመጡ እያወቅ ራስን ኃይለኛ ለማድረግ እንግዲህ አሁንም ይሄ ልጅ እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ዲያቆን ነኝ ይላል። ፕሮፋይሉ እንደምታዩት ይሄ ነው የቲክቶክ ፕሮፋይሉ ዲያቆን ነኝ ይላል። አሁንም ከኦርቶዶክስ አልወጣውም የሚለው ተመልከቱ። እንቀጥላለን። አትደንግጡ። አሁን ያለሁት በሲዳማ ክልል ሐዋሳ ከተማ ነው። መልካም ወጣት ተጋብዤ መጥቻለሁ። ግብዣ ደግሞ አይናቅም። አሁን የምገኘው ፓስተር ዮናታን አክሊሉ ፕሮጀክት ላይ ነው። ብዙ ነገሮች ሶሻል ሚዲያ ላይ ይወሩ ነበረ፣ ብዙ ነገሮች ይባሉ ነበር። እውነታው ነው መጥቼ አይቻለሁ። ሃይማኖት መቀየር የሌላ ነገር ሲሆን ወጣቱ ከስልሚለው ዲያቆን አቤል ነኝ ዲያቆን አቤል ነኝ። የማንን አጀንዳ ነው የሚያራምደው? የነ ትዝታውንና የነ ዮናታንን አጀንዳ። አዳራሹ ይሄዳል፣ ይዘምራል። ጴንጤ ግን ዲያቆን አቤል ነኝ። ምን ሃይ በሚለው አንድ የቤተክርስቲያን አካል ይጥፋ ሲያዳምጡት
ይህ ቪዲዮ በ30 በ40 ደቂቃ ውስጥ እንደሚወርድ አውቃለሁ። ስለዚህ ክርስቲያኖች በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። እንግዲህ ሰሞኑን የፌዴራል ፖሊስ አልባሌ ስራ የሚሰሩ ሶሻል ሚዲያ ላይ ከባህላችን ከሃይማኖታችን የወጡ ሰዎችን በቁጥጥር ስር እየዋለ እንደሆነ ይታወቃል። ነገር ግን እዚህ በምስሉ ላይ የምትመለከቱት ይህ ልጅ እንብርትሽን ተበስተሻል? የሚበዛኝ አጥቼ ነው። ፈልግልኝ እስኪ የሚበዛ ሰው የሚበዛ ሰው እኔ ልብሳሽ አልተጀመረም አሉ እሱ። እኔ ልብሳሽ እንግዲህ እነዚህ ፈሪሳውያን ናቸው። ፈሪሳዊ ሲባል ሰው ላይ መፍረድ ነው። የማያጣራውን ነገር ሶሻል ሚዲያ ላይ አንተ ከፍ ብለህ ከታየ ጎበዝ ከሆንክ አንተን ምን ያደርጋሉ መሰላችሁ? የሆነ ነገር እንከን ሲገኝበት ያችን እንከን በደንብ አድርጎ በማስፋትና በሰው ዘንድ ተቀባይነት እንዲኖረው በማድረግ አንተን ከሚዲያ ውጪ ማድረግ ነው። አይ ፕሮቴስታንቶች አላማቸው ምንድነው? ራሳቸውን እንደ ዲያቆን ቆጥረው እነዚህ አይ ጴንጤ ነው ግን ራሱን እንደ ዲያቆን ይቆጥራል፣ እንደ ኦርቶዶክስ ይቆጥራል። ከዛ በኋላ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን መምህራኖችን ማጠልሸት፣ ተመልከቱ፣ ማጠልሸት፣ እንዲጠሉ ማድረግ ማለት እንዲጠሉ ማድረግ ከተቻለ የሚናገሩትም ቃል የሚናገሩትም የኦርቶዶክሳዊ አስተምሮ እንዲጠላ ማድረግና ሰዎች ወደ ፕሮቴስታንት እንዲመጡ ማድረግ ነው አጀንዳቸው። ተመልከቱ፣ አላበቃውም፣ ተመልከቱ። ዲያቆን አቤል ክርስቲያኖች ይህን ቪዲዮ ከ2 ቀን በፊት መልቀቅ እንደነበረብኝ አውቃለሁ። በሆነ ጉዳይ ቢዚ ስለነበርኩ ነው። በጣም ይቅርታ። እንግዲህ እዚህ በምስሉ ላይ የምትመለከቱት ወንድማችን እንዳልክ እንግዲህ ምንም አይነት ነገር ያውራ፣ ምንም አይነት ነገር ይናገር፣ አዋራው ይጨሳል፣ የሶሻል ሚዲያው ይደበላለቃል እና አንዳንድ ሰዎች ነገር የሚገንባቸው ሰዎች አሉ። ከነዛ ውስጥ አንዱ ወንድማችን እንዳልክ ነው። እንግዲህ በአርቲስት ነፃነት እልፈተ ህይወት ወንድማችን እንዳልክ ሀዘኑን ገልጾ መልእክቱን አስተላልፎ ከዛ በኋላ ደስ ያለውን ነገር ተናግሯል። የትኛውም ሰው የሚናገረው ነገር ስለሆነ ማለት አንዳንድ ሰዎች እናንተ ስትናገሩት ይህንን ነገር ቅዱስ የሆነ ሌላ ሰው ደግሞ ሲናገረው እርኩስ አድርጋችሁ የምታዩ ሰዎች አላችሁ። ይህ ቪዲዮ ራሱን እንደ ዲያቆን ነኝ ብሎ የሚጠራው ሰውዬ ማንን ይደግፋል? እንዳልካቸው ዘነበ። እንዳልካቸው ዘነበ ምንድነው? ከዚህ በፊት ዲያቆን ነበረ። ከዛስ አሁን የፕሮቴስታንት እምነት ተከታይ የነበረ ግለሰብ ነው። ማንን ይተቻል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቁ መምህራንን፣ ወጣት መምህራንን ይተቻል። በአሁን ሰዓት ተቀባይነት ያገኙትን፣ በአሁን ሰዓት ተወዳጅነት ያገኙትን በርካታ ሰዎች እየተማሩ እየተደነቁባቸው ያሉትን የኦርቶዶክስ ወጣት መምህራንን በቲክቶክ ያሉትን ሰድቦ ምን ማድረግ? ከሶሻል ሚዲያ ማስወጣት። ኦርቶዶክሳውያን ልትነቁ ይገባል፣ በደንብ ልትነቁ ይገባል። አሁን ማንን ያደናነቀ ነው? እንዳልካቸው ዘነበ። እንዳልካቸው ዘነበ በአሁኑ ሰዓት ኦርቶዶክስን የሚተች፣ ኦርቶዶክስን የሚሳደብ፣ ኦርቶዶክስን የሚዘርፍ አንድ በፕሮቴስታንት እምነት ውስጥ ያለ ወጣት። አሁን ይሄ ሰውዬ አሁንም አላበቃ፣ በጣም በርካታ ነገሮች ነው የሚናገረው። አሰማችኋለሁ። ለፌዴራል ፖሊስ ያለኝን ልባዊ ምስጋና ማቅረብ ፈልጋለሁ። አጨብጭ ክርስቲያኖች ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ ፈልጋለሁ። ወንድማችሁ ነው ዲያቆን አቤል ነኝ። እንግዲህ እዚህ በምስሉ ላይ የምትመለከቱት ወንድማችን በህግ ጥላ ስር በመሆኑ ልባዊ ደስታ ከተሰማቸው ሰዎች መካከል አንደኛና ዋነኛው እኔ ነኝ። ምክንያቱም ምንድነው ይሄ ልጅ በሰውነቱ ወደዋለሁ፣ በሰውነቱ አከብረዋለሁ። ከዛ ውጭ ግን ይዞ የመጣውን ወደ ሀገር ይዞ የመጣውን የኃጢአት ልምምድ ማለት ወንድ ለወንድ እንዲላመድ፣ ሴት ለሴት እንዲላመድ፣ ወንድ ልጅ ደግሞ በራሱ ብዙ ነገሮችን ማድረግ እንደሚችል የኃጢአትን ለመምድ ሲያለማምድ የነበረ ሰው ነው። በጣም አጸያፊ ነገርን ተግባራትን የሚያደርግ የነበረ ሰው ነው። እኔ ሰው በዚህ ልክ ምን ነክቶት እንደሆነ ሰው ምን አይነት አጋንንት እየተጠቀመው እንደሆነ ይህን ሰው ደግፎ በዚህ ልክ ማበዱ ሰው በአጋንንት ወዴት መጣ? ወደ አዶናይ ማለት ነው። አዶናይን ስለታሰረ ደስ ብሎኛል። የዛን ቀን አዶናይ ታስሮ አልነበረም? አዶናይ ስለታሰረ ደስ ብሎኛል አለ። አሁን ጠርጥሩ የተናገረው ንግግር ነው እንዲታሰር ደስ ያሰኘው ወይስ ኢትዮ ቲክቶክ አዋርድ ላይ ማርያም የሚለውን ቃል ስለተጠቀመ ነው? ተመልከቱ። አንገቱ ላይ ማተብ አድርጓል። ራሱን ዲያቆን ነኝ ብሎ ይቆጥራል። ከዛስ አዶናይ ስለታሰረ ደስ ብሎኛል ለምን ብሎ ሲጠየቅ ወንድ ለወንድ ምናምን አዶናይ እንደዚህ ነገር አውርቶ አያውቅም። እንዲሁም አዶናይ ያወራው ራስን በራስ ማርካት ወይ ደግሞ በተመመር ሴጋ ብለን የምንጠራው ነገር አቁሙ፣ እኔ አቁሜ እዚህ ደርሻለሁ ብሎ ቃል በቃል ስለተናገረ ምን ጠላ? ሰው ጠለው። ማን? ራሳቸውን ጻድቅ አድርገው የሚያስቡ ሰዎች አዶናይን ጣሉ። ለምን? ራሳቸውን ጻድቅ ያደርጋሉ። ከዛ ውስጥ አንዱ ማን ነው? ይሄ ነው። ከዛስ አዶናይ ማርያም ስላለን ይሄን ያህል የሚቃጠሉት። አሁን ደግሞ ወደ ሌላ ደግሞ ቪዲዮ እንምጣ እስቲ እንየው።
እናንተ በደንብ ኮፒ ሊንክ ሼር ሪፖስት ካደረጋችሁ የቪዲዮ ብፁዕነቱ ጋር የማይደርስበት ምንም አይነት ምክንያት የለም። ክርስቲያኖች በደንብ ኮፒ ሊንክ ሼር ሪፖስት እንድታረጉ። ሰላም ጤና ይስጥልን። ወንድማችሁ ነው ዲያቆን አቤል ነኝ። እንግዲህ እዚህ በምስሉ ላይ የምትመለከቷቸው የሁላችን መንፈሳዊ አባት እኚህ ድንቅ የሆኑ አባታችን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። እንግዲህ እሳቸው ጋር እንዲደርስልኝ ፈልጋለሁ። ያው ካለበት ከስራ መደራረብ አንፃር ብዙ ጊዜ ላገኘሁት ሞክሬያለሁ፣ እድሉን አላገኘውም። ግዴታ እየሆነብኝ ስለመጣ ነው እዚህ ቲክታክ ፕላትፎርም ላይ የመጣሁት። ክርስቲያኖች በደንብ ኮፒ ሊንክ ሼር ሪፖስት እንድታረጉ ፈልጋለሁ። አንድ ነገር የምናገረው ነገር ምንድነው እቺ ሀገር እንደ ሀገር መቀጠል አለባት ብዬ ስለማምን ነው ይህንን ቪዲዮ የሰራሁት፣ እርሶንም ማግኘት የፈለኩት። ስለዚህ መልከቱ አሁን ደግሞ ወዴት ሄደ? አቡነ ሳዊሮስ ጋር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛው ከአቡነ ሳዊሮስ ጋር ጥል ነው። በምን ነው? በሻሸመኔውና በተለያዩ ጉዳዮች። ይሄስ አሁን በማን ዘንድ ለመግባት ገባ? በአቡነ ሳዊሮስ ገብቶ ማንን ለማናደድ? ኦርቶዶክስን ለማናደድ። አቤት ድራማ! ተንኮላቸው ነው እየነገርኳችሁ ነው። የመናፍቃን ተንኮል በደንብ አድርጌ እየነገርኳችሁ ነው። በደንብ አድርጋችሁ አዳምጡ። እቀጥላለሁ። ከዛስ ራሱን ልክ እንደ ዲያቆን ይቆጥርና ምን ያደርጋል? ሰዎች እንዲያምኑት እንደዚህ አይነት ቪዲዮ ይለቃል። አንተ ወቱ መስዋዕት እየተመለከታችሁ እንግዲህ ተንኮላቸውን እንገራችሁ። መጽሐፍ ቅዱስን እንደማያውቁ ተንኮል ብቻ እንደሚማሩ በደንብ እየነገራችሁ ተመልከቱ። ሰዎች ኦርቶዶክሳን ለመብላት ኦርቶዶክሳን ለመዋጥ ነው አላማቸው። በወንጌል ማሸነፍ ስላልቻሉ ያላቸው አማራጭ ምን መመሰል? ኦርቶዶክሳዊ በመምሰል ኦርቶዶክስ ኢየሱስ እንደማሰብክ በማስመሰል ወጣቱ መንጠቅ ነው አላማቸው። እቀጥላለሁ። አንዴ ሁላችንም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን። የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ ባክ። እኔ የፎረሽኩበት ጫውታ እንግዲህ ጆሮ ያለው ይስማ ነው። በቃ ድራማው እዚህ ጋር በቃ ቤተሰቦቻችን ግልጥልጥ እንዲልላችሁ ይሄ ግለሰብ አሁን ወዴት እንደሚሄድ ስሙ። ወዴት ሄዶ ምን አይነት ተንኮል እንደሚሰራ አላሳያችሁም። አሁንም አዳምጡኝ፣ እመለስበታለሁ። ውድ ክርስቲያኖች ወንድማችሁ ነው ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል፣ ጾሙን ምክንያት በማድረግ ከዛ ግን ዋንኛ የሚቀድመውን የእግዚአብሔርን ቃል መጽሐፍ ቅዱስ እንዲኖራቸውም ስለምፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መተናል። ይህ መጽሐፍ ቅዱስ የሚጾም አይመስልም፣ ጾሙን ምክንያት በማድረግ እሺ። እንግዲህ ለአባቶች ለእናቶች እንሰጣለን። አንዳንድ እንግዲህ በአቅማችን የተወሰነ ነገርም ይዘን መተናል፣ ያንንም እንረዳለን። ከኛ ጋር አብራችሁ ቆዩ። እንግዲህ የፕሮቴስታንቶችን የመናፍቃኖችን መጽሐፍ ቅዱስ ይዞ 61 አዱ ማለት ነው ይዞ ወደ ታላቂቷ ገዳም ወላይታ ለምትገኘው አቡነ ተክለ ሃይማኖት ገዳም ይሄዳል ማለት ነው። አባቶች ከስራ ደክመው በመጡበት ሰዓት ላይ ምናቸውን ተጠቀመባቸው? ራሱን ዲያቆን ነኝ በማለት ምናቸውን ተጠቀመበት? አንገቱ ላይ መስቀል በማድረግ መጽሐፍ ቅዱስ ገዝቼ መጣው በማለት የፕሮቴስታንቶችን መጽሐፍ በዚህ መልኩ ያድላል ማለት ተመልከቱ። መኪና ይዞ መጥቶ በዚህ መልኩ አባቶች በደከሙበት ሰዓት ከእርሻ በመጡበት ሰዓት መጽሐፉን ይዞ መጥቶ መኪና ይዞ መጥቶ ካሜራ ቀርጾ ገዳም ድረስ ገብቶ የፕሮቴስታንቶችን መጽሐፍ የምንፍቅናውን መጽሐፍ ለማን አድላል? ለገዳም አባቶች። ይሄ የሚያሳየው ዓለም በቃኝ ክርስቶስ ይሻለኛል ብለው የመነኑ አባቶች አንድ ወጣት ወጠጤ ቁጭሎ የሚበላ ቁጭሎ ቲክቶክ የሚሰራ እኔ ነው ክርስቶስን የማውቀው ክርስቶስን አውቀዋለሁ ብሎ ጭራሽ ለገዳም አባቶች ተንኮል የሰራው ራሱን ዲያቆን ነኝ ብሎ የሚቆጥረው አንገቱ ላይ ማተብ ያደረገው ግለሰብ በአቡነ ተክለ ሃይማኖት ገዳም በመሄድ ለአባቶች የምንፍቅና መጽሐፉን ካደለ በኋላ ቤቱ ይገባል። ይሄንን የተመለከቱ በራሱ ቲክቶክ ላይ ለቆ ሶሻል ሚዲያ ላይ ይራገብና ይሄን የተመለከቱ የኦርቶዶክሳውያን ወጣቶች በጣም ይናደዱና ቪዲዮ ይሰራሉ ማለት ነው። ይሄን በተመለከተ ደግሞ አባቶች
ከዛ በኋላ ነው ማንነቱን ያወቁትና ቪዲዮ ሰርተዋል። አዳምጡ። ወልድ ወመንፈስ ቅዱስ አሐዱ አምላክ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች እንደምን አላችሁ? ባላችሁበት ሁሉ ሰላም እግዚአብሔር አይለያችሁ። እኔ ዲያቆን ብሩክ ፎላ እባላለሁ። የአጆራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም ስብከተ ወንጌል ክፍል ኃላፊ ነኝ። ይህን ገዳም በተመለከተ በሚዲያ የሚንቀሳቀስ አንዳንድ መረጃዎች እንዳያችሁት ግልጽ ነው። በየካቲት 30 በዕለተ ሰኞ ማለት ነው አንድ የታድሶ እንቅስቃሴ አራማጅ የነበረው አቶ አብይ ወደ ገዳማችን መጥተው በእርዳታ ሰበብ ለአባቶችና ለእናቶች የኑፋቄ ትምህርት የሚያስተላልፍ መጽሐፍትን ስርጭት አድርገው እንደሄደ በሚዲያ እኛም አግኝተናል እና መጽሐፍትን ሀገር ስብከቱ በሰጠው ማብራሪያ መሰረት የሰውየውን ማንነቱን አጣርተን እሱም የኦርቶዶክስ ተዋሕዶ አገልጋይ ሳይሆን የታድሶ እንቅስቃሴ አራማጅ መሆኑን አይተን መጽሐፍትን አሁን ሰብስበናል። እንግዲህ ይህን ይመስላል። በስተመጨረሻ ተነቅቶ ይሄ ግለሰብ ኦርቶዶክስ አይደለም ራሱን ዲያቆን ብሎ ነው የሚጠራው። አንገቱ ላይ ማተብ አድርጓል። ግን ምን ውስጥ ነው ያለው? ራሱን ኦርቶዶክስ በማስመሰል ወጣቶችን በሐሰት ትምህርት መጭለፍ፣ ወደ ምንፍቅናው ማምጣት ነው። ወንጌል አይችሉም። የሚችሉት ተንኮል ነው። ተንኮላቸው ደግሞ በዚህ መልኩ ነው እንግዲህ እየተሄደ ያለውና ቤተሰቦቻችን ጥንቃቄ ልታደርጉ አይገባም ትላላችሁ? የዛሬው መረጃችን ይህን ይመስላል። እንግዲህ ከዚህ በላይ